በጣም ብዙ አጭበርባሪዎች ድሃውንና ንጹህን ህዝብ ያስለቀሱ በጣም ብዙ ገንዘብ አግኝተው በሰላም ሲኖሩ ደግሞ ወጥተው ሲገቡ አይተናል፣ ሰምተናል፣ እያየንም ታዝበን አልፈናል። ነገር ግን ሙሴ ሰለሞን ለሁላችን ዜና በማቅረብ የምናውቀው ለጴንጤ ብሎ ያላዳላ፣ ለኦርቶዶክስ ያልተደረበ፣ ለሙስሊም ያልወገነ ትክክለኛ ኢትዮጵያዊ ሆኖ በትክክል ለሁሉ ባለው ኮንተንት በራሱ ኮንተንት መረጃን ሲያደርስ የነበረ በጣም የምንወደው ወንድማችን ነው። ታዲያ አንድ ማስታወቂያ ሰራህ ተብሎ እሱም ከአመትና ከ2 አመት በፊት በሰራው ማስታወቂያ ከታሰረ 2 ሳምንት አልፎታል። ከሱ ጋራ ማስታወቂያን የሰሩ ሰዎች አልታሰሩ፣ እሱ ብቻውን ታስሯል። ታዲያ ይሄ ፍትህ እንድንል አያስብለንም? እኔ በጣም አዝኜ ነው ወደ እናንተ የመጣሁት። ይህንን ቪዲዮ ለሚመለከተው እንድታደርሱ ሚያግዘን ካለ እንዲያግዘን እንድታግዙን የመጣ ነው። ታግዙን የወደዳችሁ ሰዎች ኢንቦክስ አድርጉልን።